አርሰናል ከሊቨርፑል የአምናዎቹ ሻምፒዮኖች ወደ ሜዳቸው ይመጣሉ። በልምምድ በተጫዋቾች በአሰልጣኞች ምን አይነት ስሜት ተፈጥሯል? በጣም ነው የጓጓሁት። ትልቅ ጨዋታ ይገጥመናል። አዎ የአምና ባለ ክብሮች ናቸው እና አንድ ማሳወቅ የምንፈልገው ነጥብ አለን። ደጋፊዎቻችንን ይዘን ቀርባለን። እነሱም ከጨዋታ በፊት አስገራሚ ድባብ ይፈጥራሉ። እኛም እሱን እንጠብቃለን። ወደ ቡድን ዜና ስንሄድ ካላፊዮሪ እና ክሪስቲያን ሞስኬራ ከበርንማውዝ ጨዋታ በፊት ተጎድተዋል። ለመመለስ እየተቃረቡ ነው? አይ አሁንም አይመለሱም። ታዲያ መች ነው ተመልሰው የምናያቸው? በቅርቡ ይመስለኛል። የመጨረሻውን የማገገም ሂደት ማለፍ አለባቸው። እንዳሰብነው የሚሄድ ከሆነ በቅርቡ ወደ ቡድኑ ስብስብ ይመለሳሉ። አሞሪም ከተባረረ በኋላ አሁን ያገኘንክ። እናም ሰር ጂም ራትክሊፍ በአንተ የሚመራውን አርሰናልን እንደ ምሳሌነት ጠቅሶ ነበር። አሞሪም 3 ዓመት መቆየት አለበት በሚለው ሐሳብ ማለት ነው። እናም የተባለው ዓመት ሳይሰጠው ተባሯል። ይህ ክለብ በመጀመሪያዎቹ ከ4 እስከ 18 ወራት ቆይታክ አንተ ላይ የነበራቸውን እምነትና ድጋፍ ምን ትላለክ? ማውራት የምችለው ስላሳለፍኩት ነገር ብቻ ነው። አንድ አሰልጣኝ ከስራው ሲነሳ ማየት ያሳዝነኛል። ምን አይነት ቦታ ላይ እንዳለን እናቅ ነበር። በእርግጥ ከባለ ሀብቶቹ ድጋፍ ያስፈልግካል። እንዲሁም ከአጋሮችክ፣ ከጨዋታ በኋላ ደግሞ ከተጫዋቾች ጋር ድጋፍ ልታገኝ ይገባል። በአሰልጣኝነት መቆየት ከፈለክ ብዙ ጨዋታዎችን ማሸነፍ መቻል አለብክ። ይህ የስራው ጸባይ ነው። እንደምን ዋልክ? ቅድም በሊቨርፑል ጨዋታ ማሳወቅ የምትፈልጉት ነጥብ እንዳለ ተናግረክ ነበር። በነሐሴ ወር በጠባብ ውጤት ካሸነፏችሁ ጋር የተያያዘ ነው ወይስ የሰንጠረዡ መሪ መሆናችሁን ተከትሎ ነው? አዎ ሰንጠረዡ አናት ላይ ተቀምጠናል። በሜዳችን እጅግ ጥሩ ተጋጣሚ ይጠብቀናል እና የያዝነውን ቦታ መልቀቅ አንፈልግም። ታዲያ ያን ለማሳካት ጨዋታውን ምርጥ ሆነን መጨረስ አለብን እና ያን ነው ማሳወቅ የምንፈልገው ነጥብ። አሞሪም እና ማሪስካ በአሰልጣኝነት ዙሪያ ያላቸውን ሀሳብ ካነሱ በኋላ ነው ከስልጣናቸው የተነሱት። በአሰልጣኝነት ነበር የጀመርከው፣ ከዛም ወደ ስራ አስኪያጅነት ተሸጋገርክ። ሁሉም ክለብ እንደሚለያይ ያውቃለሁ። ለአንተ ከአሰልጣኝነት ወደ ስራ አስኪያጅነት መምጣት ልዩነቱ ምንድን ነው? ስልጣኔን መቀየር እንደሚፈልጉ ሲነገረኝ የተለየ ነበር። አንዳንድ ቦታዎች ላይ ከሚያስቡት በላይ መርዳት እንደምችል ተሰምቷቸው ነበር። አሁን ግን ከሰዎቹ ጋር ስላለኝ ግንኙነት ነው ዋናው ነገር እና ጥራት ያለው ቡድን፣ ጥራት ባላቸው ተጫዋቾች መስርተናል። በሆነ ስራ ላይ ከኔ በላይ የተሻለ ሰው ካለ እንዲሰራ ፈቅድለታለሁ። ለኔ የስልጣኑ ሚና ያን ያክል ለውጥ አይኖረውም። አሁን ያስኮ የቡድን ስብስብ ከ3ቱ ኢንቪዚብል ቡድን በላይ በ20 ጨዋታዎች በኋላ ብዙ ነጥብ ሰብስቧል። እንዲሁም ብዙ ጎልም አስቆጥሯል። እዚህ በተጫዋችነትም በአሰልጣኝነትም ብዙ ቆይተሃል። ልክ እንደ ኢንቪዚብሉ ስብስብ አሁን ያስኮ ቡድን ጥሩ ነው ብለህ ታስባለህ? ካልሆነስ የተሻሉ ናቸው? አይ ምክንያቱም ኢንቪዚብሎች ብዙ ጨዋታ አሸንፈዋል። እሱንም በተከታታይ እንዲሁም በወጥነት ታሪክም ሰርተውበታል እና እሱን መድገም መቻል አለብን። በእርግጥ ባለፉት 2-3 ዓመታት ብዙ ጥሩ ስታቶችን እንደ ኢንቪዚብሎቹ አስመዝግበናል። ብዙ ጎሎችንም ብዙ ነጥብም አስመዝግበን ይሆናል። ግን በመጨረሻም ወደ ዋና ዋንጫዎች መተርጎም አለብን። እሱንም ነው ማድረግ የምንፈልገው። እስካሁን ያደረግነው በቂ ይሆን ነበር፣ ግን በአሁን ጊዜ በቂ አይደለም። ልዩነቶቹን ይበልጥ ማስፋት መቻል አለብን። ዓላማችንም እሱ ነው።